እንግዲህ ጳውሎስ በክርስቶስ ኢየሱስ ነፃ ወጣችኋል ለነፃነት ተጠርታችኋል ከዚህ በኋላ ከሕግ በላይ እንጂ ከሕግ በታች አይደላችሁም ብሎ ሲል ለኃጢአት ላይሰንስ ለኃጢአት መብት እየሰጠ አይደለም እንደውም ይሄ ነፃነት ሶስት ኃላፊነት አለበት ነው የሚለው ጳውሎስ የመጀመሪያው ኃላፊነት ኃጢአትን የመዋጋት ኃላፊነት ነው ሁለተኛው እርስ በርስ የመዋደድ ኃላፊነት ነው ሶስተኛው ደግሞ መንፈስን የመከተል ኃላፊነት ነው እንግዲህ ሐዋርያ ጳውሎስ አማኞች የሥጋን ምኞት እንዳይፈጽሙ እንደ መፍትሄ አድርጎ ያቀርበው የመጨረሻው የሥጋ መድኃኒት የትንሣኤ አካል ነው እስከዛ ድረስ በመንፈስ መመላለስ ነው በመንፈስ መመላለስ ማለት ለመንፈስ ቅዱስ ተጽዕኖ ፍቃደኛ መሆን ሕይወት በመንፈስ ቅዱስ ተጽዕኖ ስር ማድረግ ማለት ነው ብለናል ስለዚህ ጳውሎስ የሥጋ ምኞትን እንዳይፈጽሙ መፍትሄው ሕግ አይደለም ለሥጋ ሕግ መፍትሄ ሆኖ አያውቅም መንፈስ ነው በመንፈስ ቅዱስ ተጽዕኖ ስር መሆን ነው ብሏል በመንፈስ ኑሩ ማለት አይናችሁን ጨፍናችሁ ገደል ግቡ ማለት አይደለም በመንፈስ ኑሩ ማለት በመንፈስ ቅዱስ ተጽዕኖ ስር ለመሆን ፍቃደኛ ሁኑ ነው ኦኬ ሶስት ኃላፊነት አለው ብለን ባለፈው ሳምንት ተነጋግረናል አሁን ሐዋርያ ጳውሎስ ቀጥሎ ከ19ኛው ቁጥር እስከ 21ኛው ቁጥር የሚያወራው በመንፈስ እንመላለስ የምናሸንፋቸውን የሥጋ ስራዎች ዝርዝር ነው እነዚህ የሥጋ ስራዎች ዝርዝር በተራ ቁጥር ከተቀስናቸው ከ15 እስከ 18 ይደርሳሉ በመሰረታዊ ደረጃ ሁሉ የሚስማሙት 15 ናቸው እነዚህን የሥጋ ስራዎች ለአራት ከፍለን እናያለን ስሜታዊ ኃጢአት ከዛም ሃይማኖታዊ ኃጢአት ከዛም ደግሞ ግለሰባዊ ኃጢአት ከዛም ማህበራዊ ኃጢአት ብለን ከፍለን ማየት እንችላለን እነዚህ ነገሮች አሁን ጳውሎስ የዘረዘራቸው 19ኛውና 20ኛው ቁጥር ላይ የዘረዘራቸው አንድ ሰው በሥጋ ሲመላለስ የሚያደርጋቸውን ነገሮች ነው የሚናገረው የመጀመሪያው ጻፉ ስሜታዊ ኃጢአቶች አንደኛ ስሜታዊ ኃጢአቶች የሚባሉት ዝሙት ርኩሰትና መዳራት ናቸው ዝሙት ርኩሰትና መዳራት ናቸው ስሜታዊ ኃጢአት የሚባሉት የመጀመሪያው ለምሳሌ ዝሙት ብሎ ጳውሎስ የጠቀሰው የግሪኩ ቃል ፓርኔያ የሚል የግሪክ ቃል ነው ፓርኔያ የሚለው የግሪኩ ቃል የሚናገረው የቃሉ ትርጉም ምንድነው ባልተጋቡ ሰዎች መካከል ያለ ህገወጥ ግንኙነት ወይንም ደግሞ ጾታዊ ብልግና ማለት ነው ፓርኔያ ማለት ዝሙት ማለት ይሄ ዝሙት የሚባለው ጉዳይ ከጋብቻ በፊትም ከጋብቻ በኋላም ያለውን ጊዜ ይመለከታል ባልተጋቡ ሰዎች መካከል ያለ ህገወጥ ግንኙነት ወይም የጾታዊ ብልግና ማለት ነው ዝሙት ማለት አንደኛው የሥጋ ስራ ዝሙት ነው ይላል ስለዚህ በሐዋርያ ጳውሎስ አጻጻፍ መሰረት መንፈስ ቅዱስ ማንንም ወደ ዝሙት አይመራም ነው ሁለተኛው ርኩሰት ነው ሐዋርያ ጳውሎስ በዚህ ቦታ የሚጽፍላቸው ለገላትያ ሰዎች የሥጋ ስራ ብሎ በስሜታዊ ኃጢአቶች ስር የሚጽፈው ርኩሰትን ነው ጾታዊ ብልግናን በተመለከተ የሚናገር ቃል ነው የቃሉ ትርጉም የቃሉ ዋጋ እንደ ስሜት ቀስቃሽ ንግግሮችና እንደ ፖርኖግራፊ ያሉ ፊልሞችን የሚያመለክት ቃል ነው ርኩሰት ብሎ የሚናገረው ስለዚህ በጳውሎስ አጻጻፍ መሰረት መንፈስ ቅዱስ ወደ ርኩሰት አይመራም ነው መንፈስ ቅዱስ ወደ ዝሙት አይመራም ነው ለምንድን ነው ይሄን የሚለው ሐዋርያ ጳውሎስ ለገላትያ ሰዎች ሲጽፍላቸው ክርስቶስ ነፃ አውጥቶናል ለነፃነት ጠርቶናል ስለዚህ በነፃነት እንድንኖር ነው ከሕግ በላይ ነን ሕግ አያጸድቀንም የጸደቅነው በእግዚአብሔር ፊት ሞገስና ተቀባይነት ያገኘነው በሥራ ሳይሆን በእምነት ነው ሲል አንተ ለኃጢአት ላይሰንስ እየሰጠ ነው ማለት ነው ብለው የሕግ አስተማሪዎች ተቃውሞና ጥያቄ ያቀርባሉ ሐዋርያ ጳውሎስ ለኃጢአት ያለውን ትኩረት በተመለከተ ሲጽፍ እንደውም በዝርዝር ይጽፋል ሰዎች በመንፈስ ሲመላለሱ በመንፈስ ቅዱስ ተጽዕኖ ስር ሲሆኑ የእግዚአብሔር መንፈስ ወደ ዝሙት እንደማይመራቸው ወደ ርኩሰት እንደማይመራቸው ቀጥሎ በደንብ አድርጎ በዝርዝር ይጽፍልናል ማለት ነው ስለዚህ ወዳጆቼ ከዛ ቀጥሎ ያለው መዳራት ነው ጻፉ መዳራት ይሄም ብልግናን የሚናገር ሲሆን ወዳጆቼ ብልግናን የሚናገር ነው መዳራት የሚለው ቃል ማለት ነው ገደብ በሌለው ሁኔታ ሀፍረት በሌለው ሁኔታ ጨዋነት በሌለው ሁኔታ በማንኛውም ጊዜ ኃጢአት ለማድረግ ዝግጁ መሆንን የሚያመለክት ቃል ነው መዳራት የሚለው ስለዚህ አሁን እያንዳንዷን ቃል በግሪኩ ሐሳብ እየተነሳን ዋጋ ያስቀመጥንለት ትርጉም እየሰጠነው ነው የምንሄደው ዝሙት ማለት ባልተጋቡ ሰዎች መካከል የሚደረግ ህገወጥ ግንኙነትና ጾታዊ ብልግና ነው ርኩሰትም ጾታዊ ብልግናን የሚመለከት ሲሆን ይሄ ግን ስሜትን የሚቀሰቅሱ ንግግሮችንና እንደ ፖርኖግራፊ ያሉ ፊልሞችን የሚያመለክት ቃል ነው
መዳራት የሚባለው ጉዳይ ደግሞ ወዳጆቼ መላፋት ማለት አይደለም። መዳራት ማለት ጨዋነት በሌለው ገደብ በሌለው ሀፍረት በሌለው መልኩ በማንኛውም ጊዜ ኃጢአትን ለማድረግ ዝግጁ መሆን የሚል ትርጉም ያለው ቃል ነው የግሪኩ ቃል። ስለዚህ በሐዋርያው ጳውሎስ አጻጻፍ መሰረት በመንፈስ ቅዱስ ተጽዕኖ ስር ያለ ሰው መንፈስ ቅዱስ ወደ መዳራት ማንንም አይመራም። መንፈስ ቅዱስን የተቀበለ የመዳኑን ዋስትና ያረጋገጠ ሰው ማለት ነው። ስለዚህ የመጀመሪያው ስሜታዊ ኃጢአቶች የሚባሉት ዝሙት፣ እርኩሰትና መዳራት ናቸው። ሁለተኛ ሃይማኖታዊ ኃጢአቶች ናቸው። ሃይማኖታዊ ኃጢአት ተብሎ በጳውሎስ የገላትያ ደብዳቤ ላይ የተጠቀሱት ደግሞ የጣዖት አምልኮና ሟርት ናቸው። እነዚህ የአምልኮ ኃጢአቶች ናቸው። የተሳሳተን አምላክ የማምለክ ኃጢአት ነው፣ ወይንም የተሳሳተ የመንፈስ ኃይልን የመፈለግ ኃጢአት ነው። ስለዚህ መንፈስ ቅዱስ ማንንም ወደ ጣዖት አምልኮ አይመራም ነው። አሁን አንዳንድ ሰዎች ደባል አድርገው ጨምረው ከባህል ጋር ከልዩ ልዩ መንገዶች ጋር በማያያዝ የተሳሳተ መንፈሳዊ ኃይል ፈልገው በልዩ ልዩ መንገዶች ይሄዳሉ። እንዴትም ብታደርጉት መንፈስ ቅዱስ የንጽህና መንፈስ ነው እና የተሳሳተ ምሪት ከመንፈስ ቅዱስ በማንም ሰው ሕይወት ውስጥ ሲከሰት አትመለከቱም። ስለዚህ አሁን ተመልከቱ። በስሜታዊ ኃጢአቶች ስር 3 ዝሙት፣ ርኩሰትና መዳራት። በሃይማኖታዊ ኃጢአቶች ስር ደግሞ ጣዖት አምልኮና ሟርት ከእጽ ጋር ከአደንዛዥ እጾች ጋር በተገናኘ እንደ መፍትሄነት እንደ ሟርት፣ እንደ አስማት፣ እንደ ጥንቆላ ያሉ ነገሮችን ይጨምራል። ጳውሎስ ለገላትያ ሰዎች በሃይማኖታዊ ኃጢአቶች ስር ያሉትን የጣዖት አምልኮና ሟርት የሚለውን ነገር የሚጽፍላቸው። ሶስተኛው ግለሰባዊ ኃጢአቶች የሚባሉ ናቸው። እንግዲህ እነዚህ 15ቱ የሐዋርያው ጳውሎስ ዝርዝር የሥጋ ስራዎች ሶስተኛው ምድብ ግለሰባዊ ኃጢአት ነው። በዚህ በግለሰባዊ ኃጢአት ስር ጳውሎስ 8 ኃጢአቶችን ይዘረዝራል ሐዋርያው ጳውሎስ። ወዳጆቼ እንግዲህ ተመልከቱ። ስሜታዊ ኃጢአቶችን ከጻፈ በኋላ ቀጥሎ ጳውሎስ ሃይማኖታዊ ኃጢአቶችን ጻፈ። ቀጠልና ግለሰባዊ ኃጢአት ሲጽፍ ስትመለከቱ የምትገነዘቡት ነገር ምንድነው? እግዚአብሔር አምላክ ለስሜታዊ ኃጢአቶችና ለሃይማኖታዊ ኃጢአቶች ብቻ ሳይሆን ለግለሰባዊ ንጽህናና ኃጢአት እግዚአብሔር ትኩረት እንደሚሰጥ በዚህ የጳውሎስ አጻጻፍ ውስጥ ትመለከታላችሁ። አሁን አንዳንድ ሰዎች በዋነኛነት በህይወታቸው ፋይት የሚያደርጉት ነገር ምንድነው? ዝሙት ነው፣ ርኩሰት ነው፣ መዳራት ነው። ከዛም ሲቀጥል ጣዖት አምልኮ ነው። ከዛም ሲቀጥል ሟርት ነው። ነገር ግን የኃጢአት አሁን አማኞች ኃጢአትን የመዋጋት ኃላፊነት አለባቸው። እነማን የሚባሉትን ኃጢአቶች ነው እና የመሳሰሉትን ሁሉ ብሎ ነው ጳውሎስ የሚጽፈው። ዝሙትን ብቻ አይደለም፣ ርኩሰትን ብቻ አይደለም፣ መዳራትን ብቻ አይደለም የሚናገረው። ግለሰባዊ ኃጢአቶች ጋር ይመጣና እንደዚህ ይላል። ጥላቻ ይላል። ጻፉ። ጥላቻ ይላል። ይሄ ጥላቻ የሚለው የግሪኩ ቃል ኤክትራ የሚል የግሪክ ቃል ነው። ይሄ ኤክትራ የሚለው የግሪኩ ቃል በክርክርና በቁጣ እንዲሁም በሌሎች የሥጋ ስራዎች ራሱን የሚገልጥ የልብ ዝንባሌ ነው። ሰዎችን በክፋት መመልከት ማለት ነው ጥላቻ ማለት። መንፈስ ቅዱስ ማንንም ወደ ጥላቻ አይመራም። ስለዚህ አማኝ ነኝ፣ ቦርን አጌን አድርጌያለሁ፣ ከጌታ ጋር ተስማምቻለሁ፣ በክርስቶስ ኢየሱስ ድኛለሁ ብላችሁ በቁጣና በክርክር ራሱን የሚገልጥ የልብ ዝንባሌ በሆነው በጥላቻ ውስጥ የምትመላለሱ ሰዎች ያ ኃይል ያ ነገር ከመንፈስ ቅዱስ የሆነ ተጽዕኖ እንዳልሆነ እንድታውቁ ይገባል ማለት ነው። እና ጳውሎስ ጥላቻን የሚያስቀምጠው ከዝሙት ጋር፣ ከርኩሰት ጋር፣ ከመዳራት ጋር፣ ከጣዖት አምልኮ ጋር ነው። ግለሰባዊ በሆነ ጉዳይ ማለት ነው። እና አንዳንድ ሰዎች በደንብ ነው የሚጠላሉት፣ ብቻ በኋላ ላይ ይመጣበታሉ። እና አንዱ የሚናገረው ምንድነው? ጥላቻ ነው። ጥላቻ የልብ ዝንባሌ ነው። ራሱን በክርክርና በቁጣ እንደዚሁም በሌሎች የሥጋ ስራዎች የሚገልጽ የልብ ዝንባሌ ነው። ጥላቻ ሌሎችን በክፋት ማየት ነው። ሁለተኛው በግለሰባዊ ኃጢአት ስር ያስቀመጠልን ጉዳይ ደግሞ ጠብና ክርክር ነው። ይሄ ጠብ የሚለው የግሪኩ ቃል ኤሪስ ሲሆን ለሽልማት ካለ ፉክክር ጋር የተያያዘ ነው። ሰዎች ለማሸነፍ ብልጫን ለማግኘት ካለ ፉክክር ጋር የተያያዘ ሐሳብ ነው። ሰዎችን ለመብለጥ፣ ሰዎችን ለማሸነፍ ከፉክክር ጋር ከክርክር ጋር በተገናኘ ማለት ነው። የበላይ ለመሆን አፐራንቱን ለመያዝ
ድል ለማድረግ ፊተኛ ለመሆን የሚደረግን ጉዳይ ማለት ነው። ስለዚህ አንዱ የሥጋ ሥራ ይላል ምንድነው? ጠብ ነው። ሌላኛው የሥጋ ሥራ ጥላቻ ነው። ሌላኛው ርኩሰት ነው ብሎ ይናገራል። ስለዚህ መንፈስ ቅዱስ ወደ ጠብ አይመራም ነው። መንፈስ ቅዱስ ወደ ጠብ አይመራም። አሁን በቤተ ክርስቲያን ውስጥ ጠብ ምናምን ሲነሳ ጌታ ነው እኮ ምናምን ልትል አትችል። መንፈስ ቅዱስ ወደ ጠብ መርቶ አያውቅም። ኦኬ እውነት እነሱ በሄዱበት ሁሉ የሚበጠብጡ ሰዎች አሉ። የጠብ ስፒሪት ያለባቸው ሶሉሽን ሜከር ያልሆኑ ሶሉሽን ፕሮቫይድ የማያደርጉ ሁል ጊዜ ፎልት ፋይንደር የሆኑና በገቡበት ማዕበል የሚያስነሱ ሰዎች አሉ። እና ይሄን ማወቅ አለባችሁ። መንፈስ ቅዱስ ወደ ጠብ አይመራም። ሌላኛው የሥጋ ሥራ ጠብ ነው። ከዛ ሶስተኛው በግለሰባዊ ኃጢአት ስር ጳውሎስ የሚጠቅሰው ቅናት ነው። ቅናት የሚለው የግሪኩ ቃል ዜሎስ ነው። ዛሬ ብዙ ግሪክ ነው የምናበዛው። ዜሎስ የሚናገረው ቅናት የሚለው የኛ ያልሆነውን የሰው የሆነውን የመፈለግ ፍላጎት ማለት ነው። ጉዳዩ እኮ የኛ አይደለም። 4 ነጥብ የኛ እንዳልሆነም ይታወቃል። 4 ነጥብ ስሙም ሊብሬውም ካርታውም በሰው ስም ነው፣ አይመለከተንም። ነገር ግን ቅናት የሚባለው ጉዳይ የኛ ያልሆነውን የመፈለግ ፍላጎት ማለት ነው። ቅናት ማለት እና መንፈስ ቅዱስ ወደ ቅናት ማንንም አይመራም ማለት ነው። ወደ ቅናት